ባለትዳርን ወንድ የራስሽ ለማድረግ የለፋሽበትን ልፋት ጫወታው አለቀ ዳቦ ተቆረሰ የምንለው ተራ ጫወታ አይደለም። ትዳር እኔ በ3 ቀን ጨዋታውን ተጫውቼ አሸንፌሻለሁ። እንዴ ሩታ ምን ሆነሽ ነው አንቺ? እዚህ ጋር ውድድር ታደርጊያለሽ ትዳር ላይ? አብርሃምስ ቢሆን አሁን በእንደዚህ አይነት ነገር ውስጥ ከተሽው ምን አይነት ስሜት ሊሰማው ይችላል? ነገ ይቅርታ ያደርግልኛል ብለሽ ታስቢያለሽ? ሰላም ሰላም ሰላም፣ ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ የተጠበቀ ይሁንልኝ። ውድ ቤተሰቦቼ እኔ እንግዲህ በጣም ደህና ነኝ። ያው ደህና ነኝ ማለት ይሻላል ብዬ ስላሰብኩ ነው። ያው እንግዲህ እንደተመለከትነው ነው እንግዲህ አብርሃምና ሩታ ትላንትና ከትላንት ወዲያ እጅግ በጣም አብረው ሊሆኑልን ደስ የሚል ቪዲዮ ሰርተው ታረቁልን። በቃ ከዚህ በኋላ በመካከላቸው የሚፈጠረው ግጭት ሰላም ሆኗል ብለን ብዙ አስበን ብዙ ተናግረን ብዙ ደስ ብሎ ነበር። ውድ ቤተሰቦች እንግዲህ እንደምንመለከተው ደግሞ አሁን ከደቂቃዎች በፊት በአብርሃም ቤት በተለቀቀ ቪዲዮ ሩታ እጅግ በጣም ከሷ የማይጠበቅ አስቀያሚ ነገር አርጋ ተመልክተናል። እንግዲህ ውድ ቤተሰቦች እኔም እናንተም እንደተመለከታችሁ እና በዚህ ላይ የተወሰነ ነገር ማለት አለብን፣ ዝም ማለት የለብንም ብዬ ስላሰብኩ ነው እንግዲህ የመጣሁት። ስለዚህ ውድ ቤተሰቦች ይህን ቪዲዮና ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እንግዲህ ቤተሰብ እየሆናችሁን ከኛ ጋር እንድትሆኑ ስል በትህትና ጠይቃለሁ። ስለዚህ እንግዲህ ወደ ዛሬው ቪዲዮ እና ሀሳብ ስንመለስ እና ከሩታ እንጀምርና ቀስ በቀስ እንግዲህ እያንዳንዱ ነገር እያወራን የምንሄድ ይሆናል ማለት ነው። እንግዲህ አብርሃም ቤት ላይ በተለቀቀው ቪዲዮ ሩታና ወንድሟ ሮቤል እየሰሩት የነበረው ቪዲዮ እንግዲህ ተመልክተናል። እጅግ በጣም ከአንድ ሩታ ከምትባል ሴት ወይንም መልካም ስነ ምግባር አላት ከምን ሴት የማይጠበቅ በጣም የወረደና አስቀያሚ ነገር ነው እየሰራች ያለችው። እና ሰሞኑን እንግዲህ እንዳልኳችሁ ነው እናንተ ምንም ስንመለከተው የነበረው ነገር እጅግ በጣም ደስ የሚያሰኝ ሩታ ለፍቅሯ ወይንም ለባለቤቷ በምን አይነት መንገድ ትሪት አድርጋ ፍቅሯን ወደ ቤቷ መመለስ እንደምትችል ያሳየችን ቪዲዮ ተመልክተን ነበር። ያ ሁሉ ግን እጅግ በጣም በሚያስጠላ ሁኔታ ለበቀል እንደሆነ ነው እንግዲህ ዛሬ እየተናገረች የነበረው። ሩታ ይሄንን በማድረግሽ ወይ ማንም እንትን ይለኛል ብለሽ እንዳታስብ። ምክንያቱም እኛንም ውሸተኛ አስባልሽን። በቃ ሩታ እንደዚህ ናት። ከቅርብ ያሉት እነ አቤል የተለያዩ ነብሩ ራሷም ሄርሜላም እንኳን እያስመሰለች ነው ስትል አይደለም፣ ሩታ እያስመሰለች አይደለም፣ እናንተ ናችሁ እያስመሰላችሁ ያላችሁት እያልን እነሱን ስንቃወም እነሱን ስንሰድብ እነሱን ብዙ ነገር ስንል ነበር። ይኸው እኛን ውሸተኛ አስባልሽን። እነሱ ለካ የጠረጠሩት የተረዱት የገባቸው ነገር ነበር። ከመሬት ተነስተው አይደለም ለካ እንደዛ ሲሉ ነበር። እኔ ከሩታ ማልጠብቀው እንደዚህ አይነት ሀሳብ ነገር ታደርጋለች ብዬም አስቤም ገምቼም አላውቅም ነበር። ግን ተፈጠረ። መሆን ግን አልነበረበትም። ሮቤልም ብትሆን እንደ ታላቅ ወንድም ይሄንን ስታደርግ እሷ አንተ ከመሬት ተነስተ ለበቀል ነው በቃ እንደዚህ ስታደርጉ ነበረ። በደቂቃ ውስጥ በ3 ቀን ውስጥ አንቺ ስትፈልጊ የነበረውን ነገር እኔ በ3 ቀን ውስጥ ጨዋታውን አሸነፍኩሽ በማለት ጨዋታውን አሸንፈሻት እንደ ጨረሻ አይነት ነገር ነው ስታወሪ የነበረው። ይሄ እኮ የትዳር ጉዳይ ነው፣ ጌም አይደለም። ጨዋታው አለቀ ዳቦ ተቆረሰ የምንለው ተራ ጨዋታ አይደለም ትዳር። እንዴ ሩታ ምን ሆነሽ ነው አንቺ? እዚህ ጋር ውድድር ታደርጊያለሽ ትዳር ላይ? አብርሃምስ ቢሆን አሁን በእንደዚህ አይነት ነገር ውስጥ ከተሽው ምን አይነት ስሜት ሊሰማው ይችላል? ነገ ይቅርታ ያደርግልኛል ብለሽ ታስቢያለሽ? አላቅም ምን አርገሽው በምን አይነት ይቅርታ ጠይቀሽው ሊረዳሽና ሊቀበልሽ እንደሚችል እግዚአብሔር ነው የሚያውቀው። ነገሩን ጭራሽ አወሳሰብሽ፣ ጭራሽ አበላሽሽ። ሮቤል ለምን እንደዚህ ስታደርግ ልታግዛት እንደቻልክ እኔ ሊገባኝ አልቻለም። ጭራሽ ማይደረግ ነገር ነው ያደረገው። ቢያንስ አንተ እሷ እሺ ታርግ፣ እንዴት እንደዚህ አይነት ነገር ትሰራለህ? በዚህ መንገድ እንደዚህ ይደረጋል? ይበድላችሁ፣ ያሳዝናችሁ፣ በቃ አስቀይሟችሁ ሊሆን ይችላል። ግን በዚህ ልክ አልነበረ መመለስ የነበረባችሁ፣ ማውጣት የነበረባችሁ በዚህ ልክ አልነበረ። ሄርሜላን ብትሆን አጉል ንግግር እንድንናገር ለሷም በቃ የማይገባትን ክብር ሰተን ውርደት ሰተን ስንሰድባት ብዙ ነገር ስንላት ነበር። ለምን? ከዚህ የተነሳ ማለት ነው። በቃ ሩታ እያስመሰለች አይደለም። ምንድነው እያስመሰለች ነው የምትይው ብለን እጅግ በጣም በሩታ ላይ ተማምነን ሄርሜላንም አቤልንም ብሩክንም ስንሰድብ ነበር። እኛ ግን ውሃ ልፋታችንን ሁሉ ከንቱ አስቀረሽ ሩታ። ጭራሽ ብለሽ ለበቀል ነው
እኔ ቤተሰብ ምን ማለት እንዳለብኝ አላውቅም። በጣም ነው የተናደድኩት፣ ስሜታዊ ሆኛለሁ። ከአንድ ሩታ ከምትባል ልጅ ላይ እንደዚህ አይነት ነገር ይፈጠራል ብዬም አስቤም ገምቼም አላውቅም ነበር። አሁን ነገ እንዴት ነው ምናምንሽ? ነገ ይቅርታ ብትዩ ድጋሚ ልትጎጂውና እንደዚህ አይነት ነገር ልትሰሪ እንዳልሆነ እንዴት ነው ምናምነው? መልሳለሽ ለዚህ? በፍጹም ሮቤል ባደረከው ነገር ልትጸጸት ይገባል። የእህት ሳያንስ አንተ ተባብረሃት የጉዳዩ ባለቤት ሆነ እሷን እንደዚህ ስትረዳት መቆየት እጅግ በጣም የሚያሳፍርና አስቀያሚ የሆነ ስራ ሊሰራው። በዚህ እንዳትቆራ ነግበኔ ብትን ነው የሚሻለው። እኔ አሁን በዚህ አጋጣሚ ምንም ልል አይደለም የምፈልገው። አብርሃም ግን እጅግ በጣም የሚያሳዝን እሱ በዚህ ልክ አንቺ ላይ አልተጫወተብሽም። እሱ በዚህ ልክ አንቺን አላሳዘነሽም። እሱ በዚህ ልክ አንቺን አልበደለሽም። አንቺ ግን በቃ ሁሉን ነገር እርግፍ አድርጎ ለመጣልሽ ባልሽ ለልጅሽ አባት እንደዚህ አይነት ነገር ይገባዋል ብለሽ እሱን ክብሩን ዝቅ የሚያደርግ የሚያዋርድ ብለሽ በወንድምሽ የሚያስንቅ ወንድምሽ እንደ ልቡ አሁን ሲከፍትበት እንኳን ትንሽ ክብር አይሰማሽም? ባልሽ አይደል እንዲህ ሲያደርገው እንኳን ለምን ዝም ትያለሽ? ይሄ ልጅ አሁን የሆነ ነገር ተነስቶ የሆነ ነገር ቢያደርግ ነገ ጸጸትን ትችዋለሽ? በሰራሽው ስራ የሆነ ውሳኔ ቢወስን ነገ የምትጸጸችውን ጸጸት ትችዋለሽ? ትልቅ ስህተት ነው የሰራሽው፣ በጣም ትልቅ። ከአንቺ እኔ በፍጹም ይሄን አልጠብቅም ነበር። እኛንም ቃላባ ያስላልሽ። ስለ ሩታ ብዙ ተብሏል፣ ስለ አብርሃም ብዙ ተብሏል፣ ስለ ሄርሜላ ብዙ ተብሏል፣ ስለ አቤል ብዙ ተብሏል። እነዛን ሁሉ ነገሮች ገደል ነው የከተሽናቸው። እኛ ከሩታ በላይ የምናምነው ሰው የለም። ሩታ ለትዳሯ ታማኝ ናት ብለን እየመሰከርንልሽ ከጎንሽ ቆመን ስለ አንቺ እየተሟገርንልሽ፣ አንቺ ግን እኛም ገደል ከተሽን። እንደውም በቪዲዮዎች ላይ እየሰማው ነበረ። አንዳንድ ሰዎች ይህንን እያዩ እውነት መስሏቸው ስለ እኔ በጣም ብዙ መልካም ነገር እየተናገሩ ነበረ እና ይህን እየሰማው በዚህ ልክ መቀጠል ከበደኝ። ከዚህ በኋላ እንደዚህ መስራት ከበደኛል። ማስመሰሉን የከበደሽ እያስመሰልሽ በጣም ነው የሚያሳፍረው። እኛ አንቺን አምነን ከጎንሽ ነን ብለን ቀኝ እጃችንን ሰጥተንሽ ማንም አንቺ እንዲናገር አይችልም ከአንቺ ጋር ነን ብለን እንደዚህ እያወራንልሽ ባለንበት ሰዓት አንቺ የራስሽን ጣቢያ ከፍተሽ አብርሃምን እንደዚህ በማድረግሽ ምንም የምታተርፊውም የምታገኙም ነገር የለም። ትጸጸችበታለሽ። እኔ ይህንን በምነግርሽ ነገ ብታለቅሺ፣ ነገ ደም እንባ ብታነቢ አብሮሽ የሚሆን ማንም አይኖርም። ምክንያቱም አሁን የሰራሽው ስራ አብርሃምን የሚያስወድደው። አብርሃም ትልቅ ስራን እየሰራ የነበረው በቃ በድሎሻል እናውቃለን፣ አሳዝኖሻል እናውቃለን። ግን በዚህ ልክ አልነበረም አንቺን የተጫወተብሽ፣ አንቺን የበደለሽ፣ አንቺን ያሳዘነሽ። ጀስት እንደ ማንኛውም ሰው ባልና ሚስት መካከል የተፈጠረ ግጭት ተፈጠረ። ያንን ግጭት ለመፍታት የሄድሽበት መንገድ ግን እሱን በመበቀል መሆን አልነበረበት። ምን አደረገ ይሄ ልጅ? አባት ከመሆን ለልጅሽ አንቺን ከማፍቀር ስንት መከራ አልፎ አንቺን አግብቶ ልጅ ወልዱ እዚህ ደረጃ ከመድረስ በላይ ምን አደረገ? እናውቃለን። ብዙ ነገር አድርጎኛል ልትይ ያለሽ ቪዲዮ ላይ ተመልክተናል። አሳዝኖች ሊሆን ይችላል አንቺ ከሰራሽው ከዚህ ክፉ ሀሳብ። ግን አብርሃም የትኛውን ፓርት ላይ አንቺን የበደለበት አይበልጥም። እጅግ በጣም አጸያፊ የሆነ ከአንቺ የማይጠበቅ ተራ ነገር ያደረግሽ። ይህንን አስገንዝቤ ልነግርሽ እፈልጋለሁ። በዚያው አጋጣሚ አቤልን ስተች፣ ሄርሜላን ስተች፣ ብሩክን ስተች ነበር። ለካ እነሱ የሚያውቁትን አውቀው ስትለዋወጥባቸው ሂደቱ በጣም ስለፈጠንባቸው ነገሮችን ከግምት ውስጥ በማስገባት አይምሮውን አይንህን ክፈት እያሉ ሲጨነቁ ነበር ስለ ጓደኛቸው። እንዴት በዚህ ፍጥነት እንደዚህ ተለወጥኩ ስትል እንዴት አመንካት እያሉ ነበር። እንዴት አታምናትም ወይንም እንዴት አያምናትም እያልን ደግሞ እኛ እየተከራከርን ነበር። እነሱ እንደዚህ ሲሉ ማለት ነው። አንቺን አምናች ሁላችንን ነው ጉድ የሰራሽ፣ ሁላችንን ነው እንደዚህ ያደረግሽ። ፈጽሞ ከአንቺ የማይጠበቅ ነገር። አሁን የማን አለ የሚባለው ምንድን ነው ማለት የሚቻለው? እናንተ በተጣላችሁ ቁጥር፣ እናንተ ጸብ ውስጥ በገባችሁ ቁጥር ብዙ ሰዎች ብዙ እየሆኑ ኦዲየንስ በጣም እየተበሳጨ፣ ኦዲየንስ በጣም በቃ በሰራችሁት ነገር እጅግ በጣም እያሰነ። አሁን ሩታ ምንድን ነው የምትባየው? ምንድን ነው የሚሉሽ? አሁን በዚህ ስራሽ እንዲያጨበጭቡልሽ ደግ አደረግሽ እንድትባይ ቸብ ቸብ እንዲደረግልሽ ፈጽሞ እንዳትጠብቂ። ቢያደርጉልሽ እንኳን ጠላቶችሽ እንጂ ወዳጆችሽ ይህን እንደማያደርጉ ፈጽመሽ ጠንቅቀሽ እንድታቂ ይፈልጋሉ።
በዚህ ስራሽ የሚያጨበጭብልሽ፣ በዚህ ስራሽ በርቺ የሚልሽ፣ በዚህ ስራሽ ደግ አደረግሽ የሚልሽ ሰው ሁሉ ወዶሽ ሳይሆን ህይወትሽን ሊበጠብጥ ያለ ሰው ብቻ ነው። ዛሬ እኔ እንደዚህ ስናገርሽ ስለማልወድሽ ወይንም ስለማላከብርሽ አይደለም። አከብርሻለሁ፣ እወድሻለሁ። ግን በሰራሽው ስራ እጅግ በጣም አዝኛለሁ፣ እጅግ በጣም ደብሮኛል። ይህንን ሀሳብሽን ይዤ በርቺ፣ ደግ አደረግሽ፣ ያን ሁሉ ሲያሰቃይሽ እንዲህ ሲያደርግሽ ሰራሽለት እንድልሽ እንዳትነው። ዛሬ እንደውም እኔ አብርሃም በጣም ነው ያሳዘነው። ምን አይነት ስሜት ውስጥ ሊፈጠር እንደሚችል እንግዲህ እግዚአብሔር ነው የሚያውቀው። ከአንቺ ፈጽሞ የማይጠበቅ የማይታሰብ ነገር ነው እያደረግሽ ያለሽ። ሮቤል አሁንም እድል አለክ። ታናሽህን እህትህን በዚህ መልክ ይህንን በማድረጓ ተጸጽታ ጊዜ ሳይፈጅ ሰዓት ሳይነጉድ አሁኑኑ ውሳኔ ብትወስንና እህትህን ከእንደዚህ አይነት ነገር ውስጥ አወጥተህ ሰላማዊ መንገድ ፈጥረህ ሁለቱ አብረው የሚሆኑበትን መንገድ ብታመቻች ለአንተም ጥሩ ነው፣ ለእህትህም ጥሩ ነው። አለበለዚያ ግን አካሄዱ በጣም መጥፎ ነው የሚሆነው። እንዲህ የተለፋበት ትዳር፣ እንዲህ የተለፋበት ፍቅር ባክኖ ሜዳ ሊቀር። ይህንን ደግሞ ማንም አይፈልግም። ምክንያቱም ለነሱ ፍቅር ሲባል ብዙ ዋጋ ተከፍሏል። ስለዚህ እንግዲህ ሮቤል ውሳኔውን እንግዲህ ለአንተ ትቼልሃለሁ። እንግዲህ አብርሃም ምን ሊያደርግ እንደሚችል አናውቅም። ይቺን ቀን ትጸጸቺበታለሽ ብሎ እጅግ በጣም በሚያስፈራ ስሜታዊ ንግግር ተናግሮ ሄደው፣ እኛም እንግዲህ ከዚህ በላይ ምንም ልንል አንችልም። በተቻለ አቅም ግን ነገሩን ለማስተካከል ብትል ለአንተ መልካም ነው። እኛ ከዚህ በላይ ምንም ማለት አንችልም። እንግዲህ ቤተሰቦች አብራችሁን ስለነበራችሁ ከኛ ጋር ስለቆያችሁ እጅግ አድርገን እናመሰግናችኋለን። ለዚህ ቤት አዲስ የሆናችሁ እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን ሁሌም ለእናንተ አዳዲስ ቪዲዮዎችን እንለቃለን። ያላችሁበት መልካም ቆይታ ይሁንላችሁ። እናመሰግናለን።